መስከረም ጀምሮ እስከ ጳጉሜ ድረስ አመቱን ሙሉ በየቅዳሴው ላይ ቅዳሴ እንግዲህ አመቱን ሙሉ አለን። ተቋርጦ ያቅም ቅዳሴ ታውቃላችሁ። ምክንያቱም የክርስቶስን ክቡር ስጋ ክቡር ደም የምንፈተትበት የምናዘጋጅበት ቤተክርስቲያን ለልጆቿ እንኩ ብሉ ጠጡ እያለች የክርስቶስን ደም የምትባለበት የምታጠጣበት ስለሆነ ስጋና ደሙን የምታቀርብበት ቅዱስ ስርዓት አምልኳችን ስለሆነ ትልቁ የጸሎታችን አብይ ይባላል። ቅዳሴ ከጸሎት ሁሉ የበለጠ ጸሎት ይባላል። ለምን? በጸሎቶቻችን ሁሉ ስጋው ደሙን አንፈትትም። ስጋው ደሙን የምናዘጋጀው የምንበላው የምንቆርበው በቅዳሴ ጸሎት ብቻ ነው። ስለዚህ የከበረ ጸሎት ይባላል፣ የበለጠ ጸሎት ይባላል። በህብረት አምልኮ የምናደርግበት ነውና ሙሉ ሰውነታችን ከእግዚአብሔር ጋር የሚገናኝበት በጆሮቻችን፣ በአይኖቻችን፣ በአፎቻችን፣ ምላሶቻችን፣ ጥርሶቻችን ሁሉ ምላሶቻችን፣ ጥርሶቻችን ስጋው ደሙን እየተቀበሉ እየበሉ እየጠጡ እጆቻችን አሜን እያሉ ጉልበቶቻችን እየሰገዱ አይኖቻችን ቅዳሴውን እያየ አፍንጮቻችን ዕጣኑን እያሸተተ ሙሉ ሰውነታችን የሚሳተፍና ይሄ ቅዳሴውን የየዓመቱ እንግዲህ እንደምታዩት በአንድ ቅዳሴ ላይ የሚነበበው ይወጣል። የየዓመቱ ማለት ነው። ይሄ የዓመት ሙሉ ነውና አሁን ያለንበት የጾም ሳምንት ስለሆነ ይኸው እዚህ ጋር ይላል ይሁት መዝሙር ዘዐቢይ ጾም ዘወረደ ይላል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተቀኙ ስገዱ የሚለውን ከመዝሙረ ዳዊት ላይ ተወስዶ ዲያቆኑ ከፍ ባለ ድምፅ ይሰብካል። ከዛ ደግሞ ዋናው ዲያቆን ከዕብራውያን መልእክት ወስዶ ያነባል። የያዕቆብ መልእክትን ንፍቁ ዲያቆን ያነባል። ሐዋርያት ሥራ ንፍቁ ቄስ ያነባል። ከዛ ደግሞ የዮሐንስ ወንጌልን ደግሞ ዋናው ካህን ያነባል። ቅዳሴው ደግሞ የክርስቶስ ቅዳሴ ይባል። ቅዳሴ አለን። ቅዳሴ እግዚእ እንለዋለን ወይም የጌታ ቅዳሴ ይባላል እና የጌታ ቅዳሴ ይቀደሳል ማለት ነው እና ይሄ እስከ ዐቢይ ጾም መፍቻ ድረስ ወይም እስከ ፋሲካ ድረስ በዚህ እያወጣን ቅዳሴያችን በዓለም ሁሉ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጭቃም ትሰራ በድንጋይም ትሰራ አሜሪካም ይሁን ጎንደርም ትሁን የትም በየዓለሙ ያለችው ቤተክርስቲያን በአንድ አይነት ቅዳሴ፣ በአንድ አይነት ንባብ፣ በአንድ አይነት ጸሎት፣ በአንድ አይነት ወንጌል፣ በአንድ አይነት መመሪያ ይሄን ትጠቀማለች ማለት ነውና ይሄ መጽሐፈ ግጻዌ ይባላል። የቅዳሴ የጸሎት የወንጌል የዳዊት መዝሙር የሐዋርያት ሥራ የመልእክታት ከዚህ እየወጡ ቅዳሴያችን እናደርጋለን ማለት ነው። እንኳን ሁላችሁን በሰላም ደረሳችሁ። ድጋሚ እግዚአብሔር ይስጥልኝ ፓስተር። እሺ ቴንኪው። ቀጥሉ። ሜቢ ቅድም የሆነ ጥያቄ ሰምቼ ነበረ ፓስተር። ይሄ the altar guide ይሁት አልታር